የኢትዮጵያ ሕዝብ ሙዚቃውን ከወትሮ ከህመም ማስታገሻነት በዘለለ እንዲህ አይነት ማስተዋል ልብ ብሎ ያዳምጣሉ የሚል ጥያቄን አልፈን አስቀድሞስ በሙዚቃ ጥበብ ሰላም ሲስብ ፍቅርን ሲሻማ አንድነትን ለመፍጠር የሚንሰራሩ ስንኞች ያልወገንኩትን ደርሰው እረፍትና ፋታ ነሱልኝ ከማለት የዘለለ ተግባር ያውቃሉ የሚለውን ማክለን ወደ ዛሬው ሐሳብ እንምጣ። ለህዝብ ርቃ ለመንግስት ቅርብ ስለሆነችው ያቺ 8 ሰዓት የኢትዮጵያ ህዝብ አንድ ቀጠሮ ይዞ ነበርና ያቺ ሰዓት አልደርስ አልጠጋ አለች። ደቂቃዎች እየነጎዱ 8 ሰዓት ግን አብዝታ እየራቀች ነው። ያቺ ሰዓት ግን ተናፍቃ ስለነበር የዘገየች ብትመስልም ትክክለኛውን ሰዓት እየተጠባበቀች ነበርና ሳታሳፍር ልክ 8 ሰዓት ሲል ቴዲ አፍሮና ህዝቡ ተገናኙ። የናፈቀው ግን ከስራው በፊት እሱ ይቀድም ነበርና የቃላት እጥረት እስኪፈጠር እየተዋሰም ቢሆን ናፍቆት አዘል ጥልቅ ስሜታቸው እያጋሩ ነው፣ እያዳመጡ ነው። አልበሙ ነጠላ በነጠላ ሆኖ እያረሰረሱ አንድ በአንድ ጊዜያቸው እየጠበቁ ጊዜዋ እንደደረሰ የዛፍ ፍሬ ያለ ከልካይ እየረገፉ መውረድ ጀመሩ። አንድ ቀምሶ መዞር የለም በላይ ይቸረው ጀመር። ከቀን 8 ሰዓት መነሻውን አድርጎ ለ1 ሰዓት ከ20 ደቂቃ በላይ ከቴዲ አፍሮ ደጃፍ ናቸው። እሱም አለ እነሱም አሉ። ላለፉት በርካታ ዓመታት በክፉም በደጉም የሚሊዮኖችን ደስታም ሆነ ሐዘን በአንድ ልብ በጸና ጠልቆ ሐሳቢ ሰው በኩል ጩኸት ተስተጋብቶ ነበር ቢባል መካድ አይደለም። አሁንስ ደርሶ ማን ይጋራኛል ላለ ወገንም ያንኑ ሰው እስኪመጣ ነበርና የሚጠበቀው ደርሶ ሊገማሽረው ለዓመታት የታሹ በትውልድ ልብ በሀገር ታሪክ አንዳች አሻራ ሊያኖሩ ብዕሮቹ ከለጋነቱ ብቃት ቀለም እየተዋሱ ጎልማሳነቱን ለመከተብ አብረው ለማድመቅ በትላንትናው ዕለት 8 ሰዓት ዕለተ ሐሙስ ወርሃ ሚያዝያ 2018 ዓ.ም በሰው ጆሮ ተከታትለው ደረሱ። የቴዲ አፍሮ ስራ እንዲሁ በአንድ ወቅት ሆነ በእግረ መንገድ የሚደመጥ አለመሆኑ ቢታምንም እንደ ወትሮ የማይታኘክና ለመዋጥ ይቸገረ እንዳልነበሩ ግን በጥልቀት ያዳመጠ ምስክር ነው። ከስራው እኩል እሱም ተናፍቆ ነበርና የሩቅ እንግዳ መስሎ እዚህ ነኝ አለ። ሰውም ፍቅሩንና ናፍቆቱን አንድ ላይ ገለጸ። የስራው ረቂቅነት በማስፋት 18 አድርሶት ብቅ አለ። አድማጭ ያለመታከት ከ1 ሰዓት ከ20 ደቂቃ በላይ እየተንጠባጠቡ የሚለቀቁትን ስራዎች ደቅኖ ሲጎነጩ አለ። ምናልባት ከሱ አቅምና ብቃት ጋር ይገዳደራል ባይባልም የእድሜ መክፋት የቀድሞ ቴዲ በጉልህ ላናየው እንችላለን የሚል ስጋት ቢያይልም ሀገርን አንድ አድርጎ በታሪክ ባህር ወደ ኋላ ሄዶ የወደፊት ቀና ጉዞ ለትውልድ ማበርከት ማስረጽ የግሉ እንዳደረገ እሙን አድርጎ አግልቶ አስረገጠ። በዚህ አልበም ሰው፣ በዚህ አልበም ሀገር፣ በዚህ አልበም ታሪክ፣ በዚህ አልበም ባህል እየተጠራሩ ከተሸሸጉበት ብቅ ይሉ ጀመር። የኪነት ምጥቀቱ ቀይጦ ስለማቅረብ በዚህ አልበም ለማንጸባረቅ መጣሩ እንግዳ ባይሆንም የማይስማሙና አንዳች መፍትሄ ያሻቸዋል የሚባሉ አንገብጋቢ ጎና አደግ ስሮች ባይነቀሉም በቃላት ስብጥር፣ በሙዚቃ ቃና፣ በዜማ ስልስል መጣራት የሁል ጊዜ ልማዱ መሆኑ በዚህ አልበሙ ዳግም ከትቧል። መነሻውን የአገር ፍቅር ያደረገው አስታዋሽ ያጣው ስደት የታወሰበት በዘር ፖለቲካ ማስተዋል የተሳናቸው ቆም እንዲሉ ቂም ጥለው ባንዲራ እንዲያነሱ አንዳች ተስፋዊ ግፊት ከአርቲስቱ የተሰጠበት ቁርስ አለመደማመጥ፣ ምሳውን ክፍፍል፣ ራቱን ጥል ላይ ለዋለ ህዝብ አንዲት ጥሪት የተስተጋባችበት ዕለት ሆና መሸች። ልብ ያለ ያስተዋለ ከስሜታዊነት አድናቆት ወጥቶ ሙዚቃውን እንዳለቀ የሚደበዝዝ ስሜቱን አሸንፎ ከተግባራዊ አንድነት ጎን ለሀገራዊ ጽናት ለህዝብ አንድነት የሚፋጠንበት የጉዞ ትርጓሜ አድርጎ ይወስደዋል የሚለው የሚነሳ ሌላኛው አንገብጋቢ ጥያቄ ቢሆንም የማይዘነጋ መሆኑን አስታውሰን እንለፍ። ሌላኛው የጉዳዩ ጥልቀት ፈንቅለው ከሚያንጸባርቁ ቅድመ ሐሳቦች አንዱ ከማዕከላዊ መንግስት ምን አይነት መደናገጥና ሽብር ፈጥሮ ያልፋል የሚል ቢሆንም የተለመደው እርምጃ በቅጽበት ከመውሰድ ግን ታቅበው መዋሉ አይዘነጋም። እዚህ ጋር ግን አንድ ጥያቄ ማንሳት አይቀር ቢሆንም አንስቶ ማለፍ ይበጃልና አስታውሰን እንለፍ። ምናልባት አርቲስቱና ህዝቡ አብሮ በመጡባቸው ጊዜያት ህብረታቸው በተግባር ለመግለጥ ህዝባዊ ማፈግፈግ ይኖራል የሚልና እስካሁን ከነበሩ መንግስታት አሁን ያለው ራሱን በሚገባ ለእንደዚህ አይነት ጉዳዮች የረቀቀ ቅድመ ዝግጅት ባለቤት ነው። የህዝቡንም ስነ ልቦና ጠንቅቆ ያውቃል። ከአርቲስቱ ያነሰ ነው። እሱም አንድ ሆኖ ቆራጥ ቢሆንም እነሱ ሚሊዮኖች ሆነው አንድነትን ለመፍጠር አብዝተው የሚቸገሩ ናቸው የሚል ሐሳብ። ይህ እሙንነት ቢኖረውም መንግስት በስጋት የሚይዘው የሚጨብጠው እንዳጣ ከመደናበር ይልቅ ጉዳዩን ዳር ሆኖ ከሰፊው ህዝብ ባልተናነሰ ለማዳመጥ ተገዷል። ነገር ግን እዚህ ጋር ከዛስ የሚል ጥያቄ አፈሙዙ ወደ መንግስት አዙሮ
ምላሹን ይጠባበቃል። ስርዓቱ ይዳፈር ይሆን እንደሆነ እንጂ የማይናወጽ አቅም አልተጎናጸፈምና አድምጠን እንለፈው ወይስ ለእርምጃ እንፋጠን የሚል ከባድ አጣብቅኝ ሆኖ አዘንብሏል። ይታለፍም ከሆነ የሚነሱበት የውስንነት ጉዳዮች አለኝ የሚለውን አቅሙን ፈትሸውበት ያጋልጣሉና አንዳች ድርጊት ለመለማመድ ይገደዳል። ይህ ባይሆን እንኳን ዘለፋና ትችት ብሎም ስድብ ቀድሞም ራሱን አሳልፎ ሰጥቶ ነበርና የአማራጭ በር ይከፍትለታል የሚለው መላምቶች ናቸው። የሐሳባችን መነሻም መዳረሻም ይህንን ስራ ነውና ወደዛውና ሰው የሚለው ነበረው፣ የሚያዳምጠውም ይፈልግ ነበር። አለው ባይርቆት ሰንብተዋል። ከተጽዕኖ ባሻገር አንዳች ተስፋ አንዳች ብርሃን ፍለጋም አብዝቶ ደክሞ ነበርና አርቲስቱም አልቀረም ደርሶ ረሃቡን ቀርቦ ጥሙን እንዲያረካ ውሳኔውን ትቶ አልፏል። ቀድሞም እንዲተነፍስለት እንዲተችለት ህልሙና መሻቱ ለሆነ ህዝብ ተጨባጭ ፍላጎቱ ታግዞ እንኳን ለመፈጸም ሊቸገር እንደሚችል የሚገመት ቢሆንም ቴዲ አፍሮ ግን ኃላፊነቱን በጥንቃቄ ሲወጣ ከሀገርና ህዝብ ጋር የተሰፋ ስለመሆኑ ዳግም ለታሪክ ዳግም ለህዝብ ዳግም ለሀገር ዳግም ለዓለም ያሰረጸበት ሆኖ ተመዝግቧል። ህዝብ ሲያዝን አንብቷል። ሀገር ስታኮርፍ ለምን ብሏል። ፍትህ ሲጓደል ተሟክቷል። ሙዚቃ በሱ ደጃፍ ስሜት ከማንጸባረቂያ አንድ መንገድ ባሻገር ነውና የምትተረጎመው በስራው ለህዝብና ለሀገር ውሎና አድሮ ያሳየበት እሱ አንድ ሆኖ ህዝብ የተከፋፈለበት ለሀገር ህመም በቃላት አድርጎ በድምጽ የሚጣራበት ሙዚቃ ህይወቱ በሆኑ ቀድሞ ገልጾ ነበርና ለዳግማዊ አንድነት አሁንም አለመርፈዱ የተጣራበት ስራ ለህዝቡና ለሀገሩ ከሀገሩ አድርሷል። የዛሬው ጥንቅራችን ይህንን ይመስል ነበር። ሰላም።